ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ስክሪናቸው እንደዚህ ለሚቆራረጥ የቻይና ሞባይል ስልኮች በተኖች ማለት ነው እንዴት አርግታችሁ እንደምታስተካክሉ ነው ማሳያችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ሼር ማድረግ ደግሞ አትርሱ፣ ይጠቅማል ላላችሁት ሰው ማለት ነው። ልክ እንደምታዩት እንግዲህ ስክሪኖቹ በጣም ይቆራረጣል፣ ሊገለባብጥ ይችላል ቁጥሮቹን። ልክ እንደምታዩት እንግዲህ የተዛባ ነው የሚያሳያችሁ ማለት ነው። እንደዚህ አይነት ክስተቶች የሚከሰቱት አብዛኛውም ስልኮቹ ደጋግመው ከመውደቃቸው የተነሳ ሲወድቁ የሚፈጠሩ ችግሮች ናቸው። ነገር ግን የሚስተካከሉበት መንገድ ደግሞ ሁለት አይነት መንገድ ነው። አንዳንድ ጊዜ የስክሪን ብቻ ችግር ይሆንና ስክሪን በመቀየር ብቻ ሊስተካከል ይችላል። አብዛኛዎቹም ደግሞ ያው ስክሪን ቀይራችሁ ማይስተካከል ከሆነ በቀጥታ እንዴት አርግታችሁ እንደምታስተካክሉ ነው ማሳያችሁ። ሁለተኛውን መፍትሄ ነው ዛሬ ማሳያችሁ ማለት ነው። ያው ስክሪን መቀየር ቀላል ነው፣ ለሁላችሁም አይከብድም። ስክሪን መቀየሩን ቪዲዮ መስራት አይጠበቅብኝም ብዬ ነው። ስለዚህ በቀጥታ እንደዚህ ቆርቆሮን ወይም ብረቱን ታነሳላችሁ። ቆርቆሮን ወይም ብረቱን ካነሳችሁ በኋላ ልክ እንደምታዩት ሲፒዩን እናገኛለን። ሲፒዩን እንግዲህ የሚገባውን ያህል ሙቀት እንሰጣለን። ሙቀት ስንሰጥ አይሲዎችን ወይም ደግሞ ቻርጅ ፒንም ይሁን ሌላም ነገር በሙቀት የምንሰራቸውን ስራዎች ስንሰራ አንድ ቦታ ሙቀት መስጠት የለብንም። ሙቀት እያንቀሳቀስን ነው ልክ እንደምታዩት መስጠት ያለብን። ምክንያቱም አንድ ቦታ ሰጠን ማለት ያ ነገር ፌል እንዲያደርግ ወይም እንዲበላሽ ያደርገዋል። ስለዚህ ከዛ አንጻር ሙቀት ስንሰጥ እንደዚህ እያንቀሳቀስን ሁሉም ላይ እንዲዳረስ በማድረግ ሙቀት መስጠት ይኖርብናል ማለት ነው። እንግዲህ እንደዚህ አይነት ጠቃሚ ቪዲዮዎች ሁልጊዜም ስለምለቅ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፍ አትርሱ። ልክ እንደምታዩት እንግዲህ ሙቀት እስከሚቀዘቅዝ ጠብቄ ነው። ቪዲዮ ስለተቆረጠ ነው እንጂ በጣም እስከሚቀዘቅዝ ጊዜ ሰጣችሁ ማቀዝቀዝ ይኖርባችኋል። ወዲያው በፍጥነት ያነሳሁት እንዳይመስላችሁ ቪዲዮ ተቆርጦ ነው እንዳይረዝም በሚል ሀሳብ ማለት ነው። ልክ እንደምታዩት እንግዲህ ቁጥሮቹንም ነካክቼ ሁሉንም ሞክሬያለሁ፣ ቼክ አድርጌያለሁ። ስለዚህ የዚች የበተን ስልክ ወይም ደግሞ የአብዛኛዎቹም ስልኮች እንደዚህ ስክሪናቸው የሚዘባርቀው የሲፒዩ ችግር ሊሆን ስለሚችል ብዙ ጊዜ የሚወርቁ ከሆነ ሲፒዩዋቸውን በቀላሉ ሙቀት በማሞቅ የተናጋ ቦታ ካለ እንዲያያዝ በማድረግ ማስተካከል ትችላላችሁ ማለት ነው። ስለዚህ በዚህ ተስተካክሏል ማለት ነው። ልክ እንደምታዩት እንግዲህ እየገጣጠምኩላችሁ ቼክ አድርገዋለሁ። የቀድሙ የመጀመሪያ እንዳያችሁት የሚቆራርጠው ወዲያው ነበር፣ ቁጥሩ እንደነካው ወይም ደግሞ ሜኑ ላይ እንደገባው ነበር የሚቆራርጠው። ልክ እንደምታዩት ንጹህ ነው ማለት ነው። እንግዲህ በየጊዜው እንደዚህ አይነት ጠቃሚ ቪዲዮ ይደርሳችኋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት አድርጉ። ቪዲዮ ላይክ ማድረግ አትርሱ። በሌላ በአስተማሪ ቪዲዮ ዳግም እንገናኛለን። በያላችሁበት መልካም ጊዜ ይሆንላችሁ። ባይ ባይ፣ ቻው።